ውድድ ነው ማረጋችሁ። ሳዲም ትወዳቸዋለች። ወዳቸዋለሁ። ሰራባት ነው የራበኝ ሁሉ ነው ወዳቸው። ተነስቶ መሄድ ነው ያለኝ ማለት እንደዚህ ምንም መዝነተኛ ታይቻለሁ እንዳይጣበቅብኝ እንደው ይሄ ነገር ነው የሚደርሰው። እንደምን ነው የሰጠኝ እንቅልፍ ባይኔ አይዞ ራስ ምታት ራሴን በሽተኛ ሆንኩኝ። አፉን ያዳምጣል ደግሞ ኧረ የኔን አይስጣችሁ። ወደዚያ ዞርም እንዴ? ወደ አንተ ከምዞር ነው ወደዚህ ወደ ግርግዳ ብዞር ይሻለኛል። ኧረ ታንቺ ተይ። ምንድነው ነው ይሄ ግርግዳው ሲበርድሽ ራስሽ ትመጫለሽ። አንተ ጋር መምጣትሽ አይቀርም። ዛሬ ለማስተካከል ሞክር። ኩላሊቴ እንዳታፈጠኝ እኔ ካራቴ ይቅርብኝ። ታንቻለሁ አትረብሽኝ። ኧረ እንደው ምን ይሻለኛል? ይሄን ጉድ ችዬ ነው የኖርኩት። ይሄን ጉድ ይዤ በመኖሬ እንደው ምስጋና ነበር እሱ የሚገባው ከኔ። ያውን የሰው ነው የበሬ ሰው ነው እንዴ ነው ያንኮራፋ? ኧረ ፈጣሪ ድረስልኝ። እኔ ሌላ ቤት ሂጄ ነው የምተኛው። እንቅልፍ ባይኔ አይዞ ራስ ምታት ራሴን በሽተኛ ሆንኩኝ። አፉን ያዳምጣል ደግሞ ኧረ የኔን አይስጣችሁ። አንቺ ምንድን ነው የሚያስለፈልፍሽ? ልተኛበት እንጂ ተኛ እኮ ከዚህ በላይ ምንድን ነው የምተኛው? አንተ እንደዚህ ቀሰቀስሽኝ እኮ ምንድን ነው? ወደዛ ተኝ እንደውም እዛ ተቃጠልኩ። የሚያዝ ነገር ነው መሰለኝ እንዳይጣበቅብኝ እንደው ይሄ ነገር ነው የሚደርሰው። እንደምን ነው የሰጠኝ ተነስቶ መሄድ ነው ያለኝ ማለት እንደዚህ ምንም መዝነተኛ ታይቻለሁ። የሚገርማችሁ ነገር ማለት ነው ከአሱር ሶላት በኋላ ጀምረን እስካሁን ድረስ ገና ጨረስን። ሱቅ ሲዘጋ ነው ጨረስን። ሱቅ በእኛ ላይ ነው የዘጋው ሱቆች እና በጣም ድክምክም ብሎናል። የሚገርማችሁ ነገር ደግሞ ምን አይነት እቃ እንደገዛንና ከየትም እንደገዛን በሙሉ እናሳያቸዋለን። ይሄ ነገር ግን በትንሹም ቢሆን ያው ኢትዮጵያ መሄድ የፈለገ ሰው እንደዚሁ መሳፈር የፈለገ ሰው በቀላሉ የሚፈልገው ነገር አግኝቶና ምን አይነት እቃ መግዛት እንዳለበትና ከየት መግዛት እንዳለበትም አንዳንድ መረጃ ማግኘት ይችላል ማለት ነው። እና ድካም እንዳይመስላችሁ የሚኬደው ሀገር ነው። ብዙ ነገር ያስፈልጋል። እኔ 8 ዓመቴ ከኢትዮጵያ መጣሁኝ በቪዛ መጣሁኝ። 8 ዓመቴ ጃዛ ይጃላግም ለመጀመሪያ ጊዜ ላይ ነው። ስለዚህ ወንድሞች አሉ፣ እናትና አባት ዘመድ እና ምናምን። በእኛ አካባቢ ደግሞ አንድ የተለመደ ነገር አለ። ከአረብ ሀገር የሚገባ ሰው ሀዲያ የግድ ነው ለዘመድ አዝማዱ። አንዳንድ ለምን አይሆንም? አንዳንድ የግድ ነው የሚሰጠው። እኛ የተሸወሩ ለነሱ አንዳንድ መስጠት ቀላል ነው፣ ለነሱ ቀላል ነው። እኛ ግን ለብዙ ሰው ስናወጣ በጣም ብዙ ብር ነው የምትስራው። አሁን ነው እንጂ አሁን ለምሳሌ እኔ አጎት አለኝ አይደለ? አሁን ለምሳሌ እኔ አጎቴ ሚስት አለው ልጆች አለው። እንግዲህ ተመልከቱ፣ ለነዚህ ሁሉ መግዛት አለብኝ ማለት ነው። ካልሆነ ተገቢ አይደለም። እንግዲህ እኛ አካባቢ አብዛኛው ሰው እንደዚህ ነው። የግድ ከነ ልጆቹ ከነ እናትና አባቱ ከነ ምን የሚቀርቡትን ማለት ነው። ይሄ አጎት አክስት ምናምን ነገር የግድ ነው። እንግዲህ የቻልኩትን ያህል ገዝቻለሁ።
አድርጌያለሁ። ያልቻልኩትን ደግሞ ምንም ማድረግ አልችልም። ብሎናል። ምግብ አልበላንም። እስኪ እራት ጋር እንደው በጣም ርቦኛል። በጣም እራት እንብላ። እራት እንበላለን አሁን። ከዛ ደግሞ ቤት እንገናኛለን። የገዛነው እናሳያቸዋለን። የት እንደገዛን የብሩ መጠን ምናምን የብሩ መጠን እንኳን ግን አገር ለሚገባ እውነት ያን የሚያስመሰግን ነገር ሰጣችሁ አይደል? አዎ ያን ያህል ውድ ነገር እኮ መግዛት አያስፈልግም ማለት እዚህ ሀገር ያው አልሐምዱሊላህ ብዙ ነገር ያኔ የማይረባ ዕቃ እዚህ ሀገር ብዙ የለም። ያለውም የማይረባ ተብሎ ራሱ ኢትዮጵያ ሲሄድ ደህና ዕቃ ነው። ብቻ ይሻላል ብለን የምናስበውና ጥሩ የሆኑ ዕቃዎችን ገዝተናል። እንግዲህ ቢያንስ እዛ ገዝቶ ከሚጠቀሙት ይሻላል። ከዛ ላይ ደግሞ እኛ ያኔ ቤተሰቦቻችን ጋር የሚሄዱትን አይነት ዕቃ ነው የምንገዛው። አዎ እኔ አሁን ለምሳሌ አብዛኛው የምገዛላቸው ቤተሰቦቼ የገጠር ልጆች ናቸው፣ የገጠር ሰዎች ናቸው። አሁንም ገጠር ያሉ ናቸው ማለት ነው። በከሚሴ አካባቢ ደግሞ ሙቀትም ስለሆነ ወንዶቹ ብዙ ጊዜ ሽርጥ ነው የሚለብሱት። ሽርጥ፣ ጉፍታ፣ ዝሪያ፣ ጎገራ ምናምን እንደዚህ ነው እንጂ ስቲኪኒ ሱሪ፣ ቦዲ ቲሸርት፣ ቦዲ ሸሚዝ የሚባል ነገር የለም። ብቻ በተረፈ ጠቅላላ አድርገን በኋላ እናሳያቸዋለን። እኔ ማሳልፈው ለገጠር ልጆች ለገጠር ቤተሰቦቻቸው ገጠር ያሉ ምን አይነት ዕቃና ምን አይነት ልብስ ሊገዙላቸው እንደሚገባ በደንብ አድርጌ አሳያቸዋለሁ ኢንሻአላህ። እነሱ ያውቃሉ የቤተሰቦቻቸውን አለባበስ ከቤተሰቦቻቸው ጋር የሚሄደውን ነገር። እዚህ ሀገር እኮ አሁን ችግሩ አንድ ቦታ ነው ያለው። አንድ የምትፈልጊው ነገር አሁን ለምሳሌ እኛ ከመካን የመጣ ነው አይደለ? መካ ማናገኘው ዕቃ ነው ጅዳ የምናገኘው። ስለዚህ እሱም አንድ ነገር ነው እና ብቻ እናንተ የምታገኙበትን መንገድ ታመቻቻላችሁ። ምሳሌ አራት በራብ ሆዳችን ነው በጣም እንዲህ ያደረገን ነው። በቤት እንገናኛለን። ውድድ ነው ማረጋችሁ። ባይ ባይ። ሳዲም ትወዳቸዋለች። ወዳቸዋለሁ። ስለራባት ነው የራበኝ ሁሉ ነው ወዳቸው። ቻው